አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለው። ዛሬ እንኳ የመጣሁት አንድ መልእክት ላስቀምጥ ነው። ሀያት ኪምሲ ዩቲዩብ ቻናል ፈርታለች በጦርነቱ ትሉ ይሆናል። እንኳን እኔ ዓለም ፈርቷል። አላህ ሰላሙን ያምጣልን። እንግዲህ እንደምታውቁት ዛሬ የመጨረሻው አሜሪካን የመጨረሻው ጊዜ የሚያልቅበት ወደ ጦርነት የምትገባበት የፎከረችበት ቀን ነው። እንግዲህ ማታ ነው የተባለውና ማክሰኞ ማታ አላህ ያብጅልን እላችኋለሁኝና እዚህ ዩቲዩብ ቻናል ላይ መልእክት ማስቀምጠው ነገር አለ ማለት ነው። በነገራችን ላይ ቤቴን እያያችሁት በተከታታይ ለቅቄላችኋለሁ። አሁን ደግሞ ቀለም አስቀብቼ ይሄን ይመስላል። እስከ ቪዲዮ መጨረሻ አብራችሁ ካያችሁት በጣም ደስ የሚል መጨረሻው ያማረ ነገር ታያላችሁ። እስከ መጨረሻው ተመልከቱ እና መልእክቴ ምንድነው? በዚህ ቪዲዮ ለኬሚሴ ከተማ አስተዳደር ከቀበሌ እስከ ትልቁ ድረስ እስከ ትልቅ መስሪያ ቤት እስከ ተባለው ድረስ ለኬሚሴ አስተዳደሮች በሙሉ ነው መልእክቴ ማለት ነውና በዚህ ጦርነት እኔ በጣም ፈርቻለሁ። በዱባይ ውስጥ ነው የምገኘው። ዱባይ ላይ ደግሞ በጣም ዜናው እየተጋነነ ባይወጣም የሀገሪቱ መንግስት ዜና እንዲወጣባትም ስለማትፈልግ እየከለከለች ሲሆንና ያው ሁሉም የታወቀ ነው። ዜና የሚያወጡትን ለስር እየዳረገች ስለሆነ ማንም ኢንፎርሜሽን አያወጣም። ነገር ግን ያለንበት ሁኔታ በጣም አስፈሪ ስለሆነ እኔ በጣም ፈርቻለሁ። አንድ ልጅ ናት ያለችኝ። ልጅን ሳላይ በሰው ሀገር መቅረት ከባድ ነው። ሁሉም መኖርን ይፈልጋል። ነገር ግን እዚህ ጋር መልእክቴ ትኩረት የሚያደርገው ምንድነው? ለኬሚሴ አስተዳደሮች በዚህ ዩቲዩብ ቻናሌ ላይ መልእክት ማስቀምጠው በኬሚሴ ከተማ ቃጩር ቀበሌ 07 የገዛሁት ቤት አለኝ። ያ ደግሞ ለልጄ እንዲሆንልኝ ዋጋ የከፈልኩት በሰው ሀገር ለ11 አመታት የተንከራተትኩበት ይህንን ቤት ለመግዛት ብዬ ነው እና ይሄ የምታዩት ቤት ብዙ ዋጋ የተከፈለበት የጤና ዋጋ፣ የእድሜ ዋጋ፣ የጉልበት ዋጋ ብዙ ዋጋ ከፍዬበታለሁ። ተሰዶ የሚያውቀው ያውቀዋል እና ጊዜንም ሁሉ ነገሬን ነው ለልጄ ስል ዋጋ ከፍዬ ይሄን ቤት የገዛሁትና እኔ የሆነ ነገር ብሆን በሰው ሀገር ላይ አላህ ቀዷና ቀደር ሆኖ የሰው ልጅ አንድ ጊዜ አይሞትም። እሱ የቀደረው ነው የሚሆነው። ግን በሰው ሀገር ላይ በቀር የኬሚሴ አስተዳደር ከጎኗ ሆኖ የልጅን ቤት የቤት ባለቤት እንድትሆን የኔ ቤት የነበረው ወደ እሷ እንዲዛወር ከጎኗ እንዲቆሙልኝ ነው የምፈልገው። ቤቱን የገዛውበት ዶክመንቶች መሐመድ አህመድ እንድሪስ ይባላል። በጣም ባለውለታዬ፣ በጣም መልካም ሰው፣ አላህን የሚፈራ ሰው፣ ለአመታት ከጎኔ ቆሞ አይዞሽ የሚለኝ የሚያበረታታኝ፣ ሲቸግረኝ በጎዶሎዬ እየሞላ አብሮኝ እዚህ ድረስ የደረሰ ሰው መሐመድ አህመድ እንድሪስ ይባላል። አላህ ለልጆቹ ረጅም እድሜ ጤና አላህ ይስጠው። በልጆቹ የሚደሰት አላህ ያድርገው። በዚህ አጋጣሚ ላመሰግነው እወዳለሁ። ትልቅ ባለውለታዬ ነው። የልጆቹ አባት አላህ ያድርገው እና እሱ ጋር ነው ፋይሌ ሁሉ የሚገኘው። በፊት እህቴ ጋር ነበረ። ወደ እሱ ጋር የመጣበት ምክንያት የኬሚሴ አስተዳደር ካርታና ፕላን ለማውጣት የመንገድ ፕላኖችን እያሰፋ በነበረበት ጊዜ ነው ፋይሉ ምናልባት ከተፈለገ ተብሎ ወደ ኬሚሴ የመጣውና እሱ ጋር የተቀመጠው ይሄንን ለማሳወቅ ነው። እና አደራ ምለው ለኬሚሴ አስተዳደር ከትልቅ ቢሮ እስከ ትልቁ መስሪያ ቤት ድረስ ያሉትን ኃላፊዎች በቃ አደራ ከልጄ ጎን እንዲሆኑልኝ። እኔ አላህ ልጄን እንዲያሳየኝ ሁሌም እመኛለሁ። አንድ እድል እንዲሰጠኝ ልጄን ከ11 አመት በኋላ ከ9 አመት በኋላ ማለት በ3 አመት ሄጄ ይሄንን ቢገዝቼ ስለሆነ የመጣሁት ከ9 አመት በኋላ ልጄን ባያት ደስ ይለኛል። ግን ደግሞ በሰው ልጅ ላይ እኖራለሁ ብቻ ሳይሆን ሞታለሁም ስላለን ይሄንን መልእክት ማስቀምጠው ልጄ ሐውለት ዚያድ አህመድ ትባላለች እና
አሁን ለጊዜው ለዚህ ለ2 አመት ያህል ብቻ አባቷ ጋር መጣለች እንጂ ኬሚሴ ነው የምትኖረው። እና ይህንን ይመስላል እኔ ለኬሚሴ አስተዳደር አደራ አማና ማስቀምጠው ማለት ነው። አሉ ቤተሰቦቼ አደራ ያልኳቸው የሆነ ነገር እንኳን በሆነ ልጅን አደራችሁን ብቻዋን እንዳትተውብኝ ያልኳቸው ልጆች አሉ። ኃላፊነት ከጎን ሆናችሁ በቃ በቤቷ ገብታ እንድትወጣ እንደኔ እንዳትንከራተት እንደኔ ዋጋ እንዳትከፍል አደራ ያልኳቸው ሰዎች አሉ። በቮይስም ያስቀመጥኩላቸው ሰዎች አሉና ይሄ ደግሞ ዩቲዩብ ቻናሌ ላይ ነው የሚቀመጠው። እንግዲህ አደራ አላለሁኝ ማለት ነው። ሌላው እንደምታዩት ነው። አልሐምዱሊላህ ዋናውን አስጨርሼላታለሁ። ቤቱ እዚህ ጋር አጥሩ ፈርሶ ነበር። አጥሩን አሳጠርኩ በቀደም ብዙ ብር ነው ያስከፈለኝ። አጥሩን አሳጠርኩኝ። ቆርቆሮ ውሃ የሚያንጠባጥብ ከሆነ የጂፕሰም ኮርኒስ እንዳያበላሽብኝ ብዬ ቼክ አስደረኩ። በፕላስተር የሚለጠፍ ነገር ካለ ብዬ በፕላስተር አስለጠፍኩኝ። አጥሩንም አሳጠርኩኝ። አልሐምዱሊላህ ረብል ዓለሚን እና ይሄንን ይመስላል እላችኋለሁ ቤተሰቦቼ። በነገራችን ላይ እንደነገርኳችሁ ዩቲዩብ ቻናሌ 0 ሆኗል ማለት ነው ስላችሁ ሰዓቱ በጣም ወርዷል። እየሰራው ስላልሆነ እኔ ይሄንን ቪዲዮ እንደማስታወሻ ነው የማስቀምጠው። ጣራ ላይ ሆኖ ቃጭሩን እየቀረጻት ማለት ነው። ቃጭሩን ቀርጾ ነው የለቀቀልኝ እኔ ጣራ ላይ ሆኖ። አይ ሰይድ እና ወሬን አስጠፋብኝ። ስለዚህ በቃ እንደ ማስታወሻ ዩቲዩብ ላይ የተቀመጠ ነገር የትም ስለማይሄድ እንደ ማስታወሻ ነው በዚህ ማስቀምጠው። አላህ ከዚህ እሳት ያውጣን። አላህ ይድረስልን። ይሄንን በላ አላህ ያብርድልን። እውነት የተለየንም የተሰደደንም አላህ ከቤተሰቡ ከልጁ ያገናኘው። እኔ አልዋሻችሁም እንኳን እኔ አንዷ ነፍስ ዓለም የፈራው ጦርነት ነው። አላህ ያብርድልን ይሄንን ጦርነት። እኔ ፈርቻለሁ አልዋሻችሁም። ለምን ጀግና እጫወታለሁ፣ መኖር እፈልጋለሁ። እኔ አላህ ጤና ሰጥቶኝ እዚህ ደርሻለሁ። በርግጥ ግን አልኖርኩም እምላችሁ ምንድነው ጊዜን፣ ጤናዬን፣ እድሜን በስደት ነው እያቃጠልኩ ያለሁትና ለማን ስል ለልጄ ዋጋ የከፈልኩበት ቤት ደግሞ በቃ ልጄ ልትደሰትበት፣ ልጄ እኔ የከፈልኩትን ዋጋ እንዳትከፍል የቤት ባለቤት እንድትሆን ነው የተንከራተትኩት። አሁንም እኔ ከጎኗ እንኳን ባልሆን አላህ ይፍቀድልኝ ከጎኗ እንደሆን። አላህ ካልፈቀደ ግን በቃ የኬሚሴ አስተዳደሮች ከጎኗ ሆነው ያለውን ነገር እንደማንኛውም ዜጋ እንደማንኛውም ኢትዮጵያዊ አይዞሽ እንዲሉልኝ ብቻ ነው ማለት ነው። ብዙ ወላጆች ከሞቱ በኋላ ልጆቻቸው ዋጋ የሚከፍሉ እያየን ነው። ብዙ ወላጆች እናትን አባትን ካጡ በኋላ ልጆች በአንድም በሌላም ብዙ ዋጋ፣ የእንባ ዋጋ፣ የመንከራተት ዋጋ፣ የስቃይ ዋጋ ይከፍላሉና እኔ ግን ለልጄ ያንን ዋጋ እንድትከፍልብኝ ስለማልፈልግ ነው በተለያየ ቮይስ ማስቀምጠው ወይም ዩቲዩብ ቻናሌ ላይ እንደዚህ እንደ ማስታወሻ አድርጌ ማስቀምጠው። በሰው ላይ ሞትም አለ ኖራለሁ ብቻ ሳይሆን ሞታለሁንም ግድ ስለሆነ ማለት ነው። ከሞት ማንም የሚቀር ስለሌለ ሁሉም ጊዜውን ጠብቆ ተጓዥ ስለሆነ ማለት ነው። ለዛ ነው እንግዲህ አላህ ከሚኖሩት አላህ ያደርገን ሁላችንን እላለሁኝ። ይሄንን ይመስላል እንግዲህ ቤት ያያችሁት አይደለ? የቃጩር እንትን እኮ ቀበሌ ይሄን ይመስላል። 07 ኬሚሴ በነገራችን ላይ የፍቅር ሀገር፣ የንግድ ሀገር፣ በቃ የሆነ ሰው የሚኖርባት ሀገር የተለየች ከተማ ናትና እኔ ወዳታለሁ። ድሮ ነበረ ብዙም ከአዲስ አበባ ስሄድ ሀገሪቱ ስላልኖርኩባት ብዙም ነበረ እስከዚህም ነበር ግን እና የዛሬ 16 አመት አካባቢ ነው እኔ ወደ ኬሚሴ የገባሁት። ግን በቃ ፍቅር የሆነች ሀገር እውነት ለመናገር እኔ እዛ ልጅን እያሳደኩ በምኖርበት ሰዓት ማህበረሰቡ ፍቅር ነው። ከገጠር እንኳን ለሐሙስ ገበያ የሚመጣው ሰው በቃ ፍቅር የሆነ ማህበረሰብ፣ የገጠሩ ማህበረሰብ፣ የከተማው ማህበረሰብ ፍቅር ነው። እውነት ለመናገር ሀገራችንን አላህ ሰላም ያደርግልን እና በጣም የምወዳት ሀገር ላይ ኬሚሴ ላይ ቤትም በመስራቴ ደስ ብሎኛል። አላህ ከፈቀደልኝ እኖራለሁ። አላህ ካልፈቀደ ደግሞ በቃሽ ካለ ልጄ እንድትኖርልኝ ነው የምፈልገው። ይሄ ደግሞ አጥር ሳሳጥር እንጨት የተነቃቀለውን እንጨት ለቅመው አስገብተውት ነው ወደ ውስጥና ከመሰላሉ ጋር። ይሄን ይመስላል ቤቴ በትንሹ ስታዩት ማለት ነው ከውጭ በኩል
ይሄ ፍሬንች ዶሩና ቀጣይ ላይ ያለችው ክላስ ነች። እዚህ ጋር የምታዩት ይሄ ደግሞ የመኝታ ክፍሌ መስኮት ነው። መኝታ ክፍሌ በውስጥ በኩል ነው። የኔም የልጅም በውስጥ በኩል ነው በሮቻቸው። ይሄ ፍሬንች ዶሮ ነው። ውጭ ላይ ፈርሸዋል። እኔ ቤት የተከራየው ልጅ ነው። ይሄ ደግሞ እንደምታዩት 1 2 ዳር ላይ ከሳሎን ወደዛ ያሉ ክላሶች ናቸው ማለት ነውና በጣም ደስ ብሎኛል። በዚህ መልኩ አልቋል።